አስወላችሁ አትንኩ ናባ እንዴ ጭራሽ በቅፈና ምን ልትሰሪ መጣሽ? በኢየሱስ ማን ያለው ውስጥ ምን አገባሽ? ማን ነው ያለው ውስጥ? ይኸውልሽ ብሌን፣ ኦይ ነገርኩሽ። በቃ እዚህ ውስጥ መግባት አትችይም ዛሬ። ለምን ደግሞ መግባት ማልችል? በቃ መግባት ስለማትች። ሰው አለ ማለት ነው። ሰው አለ። ምን ረብተን ሆነ ጭራሽ እንደዚህ አልበው እንዴ ማለት ምን አልበው? ምን ሳረጋይሽ? ክፈትልኝ እስኪ። ለያት መጀመሪያ ልጅቷን ለያት እስኪ ካወቅኳት ምናልባት እንኳን። ኦይ ልጅቷን ለያት ታዩ። በቃ ማን ይሄ ለያት ናታን አታናደኝ። ለያት ነገርኩሽ ብሌን። ለያት እያልኩ ነው። እሺ እዚህ ውስጥ ማንም የለም እያልኩሽ ብሌን፣ እየነገርኩሽ ነው። ኤው ዛሬ አትማት። ኤው በጣም እንዳንጣላ ሊያት እያልኩ ነው። ናታን አታበሳጭኝ። እየተናደድኩ ነው በጣም። በቃ ማንም የለም እዚህ ውስጥ እኮ። ለምን ከፍተህ አታሳየኝም ታዲያ? በቃ እኮ ምን ፈልግሽ ነው የመጣሽ እኮ? አንተ ነው ማንም የለም ትለኛለህ? አዎ ማንም የለም። በቃ ውስጥ መግባት አትችይም ዛሬ። በቃ እየነገርኩሽ። ወይኔ በሳምንት የሴት ሱስ እንኳን የሴት ሱስ ኖረብኝ። ነገርኩሽ። በቃ እኔና አንቺ የዛን ጊዜ ነው የጨረሰው። እኔና አንቺ እኔ ካንተ መውለድ የራሱ እንዲቆጨኝ እያደረክ ነው። አሁን ካንተ መውለድ የራሱ እንዲቆጨኝ እያደረክ ነው። ክፈትልኝና ለያት ልጅቷን፣ ክፈትልኝና ልጅቷን ለያት እያልኩ ነው ያለሁት። እኔ እዛ ራሴን ጥፋተኛ ነኝ ብዬ ራሴን እንደዛ አውቅሳለሁ። አንተ እዚህ ከማንም ሴት ጋር ትጋደማለህ አይደለ? በቃ ነገርኩሽ። ማንም የለም እያልኩሽ ነው። ማንም ከሌለ ክፈትልኝ። ሊዮ ክፈትልኝ። እዚህ ውስጥ ሴት አለ እንኳን ኖረ፣ እዚህ ውስጥ ሴት ኖረ አልኖረ አንቺ አያገባሽም እያልኩሽ ነው። በጣም ልክስክስ ሴሰኛ ነው። በጣም ሴሰኛ። እዚህ ውስጥ ደግሞ ማንም ሴት የለም እያልኩሽ ነው። እኔ በቃ ነገርኩሽ። ሴሰኝነት ተገልጦ ማለት አንተ ነህ። እሺ ይሄ የክስ ወረቀቶች በደንብ እየው። እሺ ሰላም፣ እንዴት ናችሁ ውድ የዩቲዩብ ቤተሰቦቻችን? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እናንተ ሁላችሁም በያላችሁበት ደህና ናችሁ ወይ? እንግዲህ በባለፈው ቪዲዮ አብዛኞቻችሁ ብዙ ነገር እያላችሁኝ ነበረ። እንዴት ባለትዳር ሴት ሆነሽ እንዴት እንደዚህ የተከበርሽ ሴት ባለትዳር ሆነሽ ምናምን እንዴት ውጪ ታድሪያለሽ ምናምን እያላችሁ ነበርና ልክ ናችሁ። ውጪ ማደሬ ስህተት ነው። ስህተትም ሰርቻለሁኝ። ለሱም ደግሞ ይቅርታ ጠይቄያለሁኝ። እንዴት መሰላችሁ ግን የተፈጠረው ነገር ውጪ ማደር ሳይሆን እንዴት መሰላችሁ ጓደኛዬ ጋር ነበር ያደርኩት። ጓደኛዬ እህቴ ምላት ጋር ነበር ያደርኩት። እሱንም ደግሞ ናቲ በደንብ ጠንቅቆ ያውቃል፣ በደንብ ማለት ነው። እንዴት መሰላችሁ ሳድር ቪዲዮ ደውዬለታለሁኝ፣ በጣም ብዙ ቴክስቶች ጽፌለታለሁኝ፣ በጣም ብዙ ነገሮችን ማለት በጣም ብዙ ፎቶዎችን ስልክለት ነበር ቤት መሆኔን ምናምን እንዲያሳውቅልኝ ማለት ነው። እሱ እንዳይደብረው ከሚል ነገር አንጻር ግን እሱ ለዛ ነገር ብዙ እንትን አላለምና ይሄ እንዴት ነው ብዙ ፈቃደኛ አልነበረምና ይቅርታ ሊያደርግልኝ አልፈለገም። ይቅርታም ማድረግ ለኔ ትንሽ ልቡ ሊራራ አልቻለምና እንግዲህ እኔ በቻልኩት መጠን አይታችኋል እንዴት ይቅርታ ስለው እንደነበረ አበባ ይዤ ሽቶ ይዤ ምናምን በቃ የሚወደውን ነገር እያደረኩኝ ይቅርታ ለመጠየቅ በጣም ሞክሬያለሁኝ። ማለት ቤቴ፣ ትዳሬ፣ ህይወቴ እንዳይፈርስ ስለምፈልግ በተለይ ደግሞ እኔና ናታን ልጅ አለን ምን ከምትባል ታውቃላችሁና ለሷ ስል ደግሞ በቃ ትዳራችን እንዲፈርስ አልፈልግም። ከአባቷ ጋር ማደግ አለባት፣ ከእናቷ ጋር ማደግ አለባት ብዬ ስለማስብ በቃ ሁሉንም ነገር ችዬ ተቋቁሜ ሁሉንም ነገር ይቅርታ ጠይቄያለሁኝ። በቻልኩት መጠን አይታችኋል ተንበርክኬ እንዴት ይቅርታ ስጠይቀው እንደነበረ። ግን እሱ ያንን ነገር ሁሉንም ነገር በቃ ይቅርታ ማድረግ ስላልፈለገ ይቅርታ ሊል አልፈለገምና እንዴት መሰላችሁ ይሄ እንዴት ነው ሊሄድ የፈለገን ሰው ማስቆም አልችልምና እሱ ደግሞ አንዴ ለመሄድ ልቡ ተነሳስቷልና ላስቆመው አልቻልኩም። ብቻ ምን ልላችሁ ነው ዛሬ በአዲስ ቪዲዮ የመጣሁት ምን ልላችሁ ፈልጌ ነው። አንደኛ ነገር ስለ ትዳር ላወራችሁ ፈልጋለሁኝ። ማለት ብዙ አመት የትዳር ልምድ ኖሮኝ በጣም ብዙ ነገር አሳልፌ ምናምን ሳይሆን በቃ በዚህ ባሳለፍኩት ነገር አንጻር ትንሽ ነገር ስለ ትዳር ላወራችሁ ስለፈለኩኝ ነው። ምን ልላችሁ ፈልጌ ነው እኔና ናታን በጣም ደስ የሚል ጊዜ ነበረን። በጣም ደስ የሚል በጣም ማለት ነው እንደዚህ ከምነግራችሁ በላይ በጣም ደስ የሚል ጊዜ ነበረን። ማለት እንዴት ነው የመንከመም አባት እንደመሆኑ የኔን ባል እንደመሆኑ ይሄ እንዴት ነው በጣም ተንከባክቦኝ በጣም ብዙ ነገር አሳልፈን ነው እዚህ ጋር የደረስነውና እንዴት መሰላችሁ አንዳንዴ በጓደኝነትና በትዳር ውስጥ ስትሆኑ በጣም ሁለቱ የተለያየ ነገር ነው። በጣም ሁለቱ የተለያየ ነገር ነው። እንዴት መሰላችሁ ትዳር ውስጥ ስትገቡ መቻል የሚባል ነገር አለ፣ ማለፍ የሚባል ነገር አለ። እሱን ሁሉንም ነገር ታረጉታላችሁ። ትዳር ውስጥ መቻል የሚባለውን ነገር ስነግራችሁ እንዴት መሰላችሁ ትዳር ውስጥ ስትሆኑ መቻል የሚባለው እንዴት መሰላችሁ እያንዳንዱን በተለይ ደግሞ ልጅ እንደዚህ ልጅ ከመጣ በኋላ ምናምን
ብዙ ነገሮችን ትችላላችሁ። በጣም ብዙ ነገሮች እንደዚህ እንደምላችሁ እንዳይመስላችሁ። ትዳር ውስጥ ያላችሁ የምትከታተሉኝ ሰዎች ምናምን ታውቁታላችሁ ብዬ ነው ማስበው። እንዴት መሰላችሁ? ለማማ ስትሉ ለልጃችሁ ስትሉ እኔ አሁን ለመንከም ስል በጣም ብዙ ነገር ችዬ ነው የኖርኩት። አይታችኋል ቪዲዮ ላይ በፕራንክ ሰበብ እንዴት ሲመታኝ እንደነበረ እንዴት እንደዛ ሲቆጣኝ እንደነበር ምናምን አይታችኋልና ልክ ነው እሱ ነገር። እንዴት መሰላችሁ? ጥፋቴ ሆኖ ብመታ ጥፋቴ ሆኖ እንደዛ ብሰደብ ምናምን ችግር የለውም ነበር። ግን ደግሞ ፕራንክ ነው እያልኩት ይሄ ነገር ቪዲዮ ነው እያልኩት እንደዛ በማድረጉ በጣም ተናድጃለሁ። ማለት ትክክለኛ ነገሩን እንዴት ነው በጣም በቆያችሁ ቁጥር ደግሞ ትዳር ውስጥ ትክክለኛ ነገር እየወጣ በቃ የማንነታችሁ በጣም እየወጣ ነው የሚሄደው። በጣም ትዳር ውስጥ በቆያችሁ ጊዜና ምን ልላችሁ ነው? እንዴት መሰላችሁ? ትዳር እኔ ከሌላ ሀገር ነው የመጣሁት። እንደምታውቁት የኮምቦልቻ ልጅ ነኝና ከወሎ ስመጣ የራሴ የሆነ ባህሪ አለኝ። እሱም እዚህ ነው ያለው። እሱም የራሱ ባህሪ አለው። እሱን አንድ ላይ ሆነን ስንኖር እንዴት ነው ተግባብተን ነው የምንኖረው። አንድ ላይ ሆናችሁ ስትኖሩ ተግባብታችሁ ነው የምትኖሩት እና እሱን ነገር ሁሉ ማለት ጸባይ ከጸባያችሁ ተቻችላችሁ ባህሪ ከባህሪ ተለዋውጣችሁ ምናምን ነው ትዳር ውስጥ የምትኖሩት እና እሱን ነገር ችላችሁ ምናምን ነው የምታልፉት። እኔ የምንላችሁ መሰላችሁ አሁን ላይ ትዳር ላይ ስትሆኑ ይሄ እንዴት ነው ያያችሁትን ነገር አትለፉ። አንደኛ ነገር በቃ የምመክራችሁ ነገር እያያችሁ ይሄንን ለእንትና ብዬ እችላለሁ ለእንትና ብዬ እችላለሁ ምናምን የሚባል ነገር የለም ትዳር ውስጥ። በቃ የምመክራችሁ ነገር ልታገቡም ያሰባችሁም ካላችሁ ምናምን በቃ በእውነት ምክሬን ስሙ። እንዴት መሰላችሁ? ይሄ የሆነ ነገር ስታዩ እንዴት ደስ ታደርጋለህ ብላችሁ መናገር መልመድ መቻል አለባችሁ። የሆነ ነገር ሲያጠፋ ስታዩ ደግሞ ጥፋቱን በስነ ስርዓት መናገር መቻል አለባችሁ። እንዲያርም በስነ ስርዓት መናገር መቻል አለባችሁና እንዴት መሰላችሁ? እኔና ናታን ትዳር ውስጥ ስንኖር ማለት አንተ ትብስ ተባብለን ነው የኖር ነው። በእርግጥ ይሄ ምንም የሚካድ ነገር አይደለም። እንዴት መሰላችሁ? ግን ያ ነገር ይሄ እንዴት ነው አንዳንዴ ችላ ብላችሁ የምታልፉት ነገር አሁን ላይ ላለሁበት እንደዚህ ለመጨቃጨቃችን እንደዚህ ለመምታቱ እኔን እንደዚህ ለመናቁ ምናምን ያ ነገር ነው መንስኤው ነው ብዬ የማስበው። እንዴት መሰላችሁ? ያ ድሮ እንደዛ የሆነ ነገር ሳይ ስልኩ ላይ የሆነ ነገር እንደዚህ እንትን ስል እንዴት እንደዚህ ታደርጋለህ ምናምን ብዬ ብል ኖሮ ያንን ነገር ለምን አጠፋህ ለምን እንደዚህ አደረክ ብዬ ያኔ መጀመሪያውኑ ሳይ ተናግሬ ቢሆን ኖሮ ወይ ትዳሬ ላይ ፈርስ ይችላል። አሁን ላይ በስነ ስርዓትም ኑሮዬን እየመራሁኝ ሊሆን ይችላል ብዬ ነው የማስበው እኔ እንደኔ ሀሳብ ማለት ነውና እያንዳንዷ እርምጃችሁ በቃ ለዛሬዋ ህይወታችሁ እያንዳንዷ ነገር እንትን ነች። በቃ ይሄ እንዴት ነው ይሄ እያንዳንዷ እርምጃችሁ የምታደርጉት ነገር ለአሁኗ እዚህ ጋር ለመቆሜ እንትኔ መንስኤ ነች ብዬ ነው የማስበው እኔ። እና ምን ልላችሁ ፈልጌ ነው እኔና ናታን በምንኖርበት በትዳር ህይወት ውስጥ በጣም ብዙ ተላልፈናል እና ያ የተላለፍነው ነገር ልክ አይደለም። እና አሁን ላይ ምን መሰላችሁ በጣም ብዙ ነገሮችን እየሰማሁ ነው ያለሁት። በጣም እንደዚህ እንደምላችሁ እንዳይመስላችሁና በጣም ብዙ ነገር እየሰማሁ ነውና ያንን ደግሞ የምሰማው ነገር ይሄ እንዴት ነው ድሮ ካየሁት ነገር ጋር ይገጣጠምብኛል አንዳንዱ ነገርና እንዴት እንደዚህ ያደርጋል ብዬ እላለሁ። እንዴት እንደዚህ እኔ ላይ እንደዚህ የምር እኔ እንደዛ ዝቅ ብዬ በመኖሬ እንደዛ ለሱ ተገዝቼ በመኖሬ ቤቴን በማለቴ ይሄ ነው እንዴ አንዳንዴ የሚገባኝ ምናምን እላለሁ። ማለት በዛች በትንሽዬ በምትባል ጥፋት ከኔ ጋር መሆን አልፈልግም ሲል ከኔ ጋር መቀጠል አልፈልግም ልጄን ለብቻዬ ነው ማሳድገው ምናምን እያለ ነውና እንደ እሱን ሳይ ይሄ ነገር ማለት ዝቅ ብዬ መኖሬ እሱን ማለፌ እንትን ይሄ በቃ ለሱ መገዛቴ ምናምን ጥፋት ነው እንዴ ምናምን ብዬ አስባለሁና እንዴት መሰላችሁ? ግን ሁሉም ነገር እኔ አሁን ላይ ምን ማሰብ ጀምሬያለሁ። ሁሉም ነገሮች በቃ በጣም ሁሉም ነገሮች ለበጎ ነው። በቃ ሁሉም ነገር በጣም ለበጎ ሁሉም ነገር እግዚአብሔር አንዳንዴ ላያስችል አይሰጥም ምናምን የሚባል አባባል አለና ልክ ነው። በቃ ሁሉም ነገር ላያስችላችሁ አይሰጣችሁ። አሁንም ምላችሁ ነገር ምንድነው ላያስችላችሁ አይሰጣችሁም ሁሉም ነገር። እና ዛሬ የመጣሁት ለምን መሰላችሁ? እኔና ናቱ ድሮ አንድ ላይ የምንኖርበት ቤት አለና እዛ ቤት ከዛ ጎረቤቶች ምናምን አሉ ብዙ የምተዋወቃቸው ሰዎች አሉና እዛ ብሎክ ላይ በጣም ብዙ ስልክ የተደወለልኝ ነበረ። በጣም ብዙ ነገር እያወሩኝ ነበረ። እንዴት መሰላችሁ? ደግሞ ድሮ ከማያቸው ስልኩ ላይ ከማያቸው ነገሮች አንፃር ደግሞ
ያ ነገር እየተገጣጠመብኝ መጣ። እንዴት መሰላችሁ? በጣም በቃ እንዴት ተጣልታችሁ ነው እንዴ የሚለን ሰው አለ፣ ተፋታችሁ ነው እንዴ ሌላ ሰው እያየን ነው ቤት ውስጥና ምን እያሉኝ ነውና እኔ እንዴት መሰላችሁ ትዳር ብዬ ሳስብ ይሄ ህይወትን ብዬ ሳስብ በተለይ ናቲን ብዬ ሳስብ በቃ ናቲን በጣም ነው የምወደው፣ እንደምታውቁት በጣም ነው ማፈቅረው፣ በጣም ነው የምወደው። በጣም የምታምር ልጅ ሰጥቶኛል መንከምን። ግን እንደዛም ሆኖ ይሄ እንዴት ነው አንድ ሳምንት ራሱ በቃ በአንድ ሳምንት ውስጥ እንደዚህ ይፈጠራል ብዬ አላሰብኩም ነበረ። የሚነገሩኝ ነገሮች የሚጻፉልኝ ነገሮችን ብታዩ እንዴት ተፋታችሁ ነው እንደዚህ እየሆነ ያለው ቤታችሁ ውስጥ ይሄ ሁሉ ሰው እየመጣ ያለው ይሄ ሁሉ ሴት እየተንጋጋ ያለው ምናምን እያሉ ነውና እሱን ማረጋገጥ በጣም ነው የምፈልገውና ወደሱ ቤት ነው የምሄደው ዛሬ። እንግዲህ ወደሱ ቤት ማለት ድሮኛ እንኖርበት የነበረው ቤት ማለት ነው። ወደዛ ቤት ሄዳለሁኝ። እንግዲህ ምን እንደሚፈጠር አላቅም፣ እዛ ምን እንዳለ አላቅም። እዛ እኔ ሌላ ቦታ ነኝ ያለሁትና በጣም ብዙ ጎረቤቶች እየደወሉ እየነገሩኝ ነው። በጣም ብዙ ሴቶች እየመጡ ነው። በጣም ብዙ እንትኑ ማለት ቤቱን ምንድነው የሆነ ያለው ተፋታችሁ ነው ተለያይታችሁ ነው ልጃችሁስ ምን ሆና ነው እያሉኝ ነው እና ያሉት እንዴት መሰላችሁ ሄጄ ማየት ፈልጋለሁ። ይሄን ነገር ማለት በትንሽ ጊዜ ውስጥ እንደዚህ ይቀየራል ብዬ ናታን አላስብም። እንደዚህ ናታን በትንሽ ጊዜ ይቀየራል ብዬ አላስብም ጭራሽ ማለት ነው። እንደዚህ አይነት ነገር ሐሳቤ ውስጥ ራሱ የለም። እኔ አሁን ማየት የምፈልገው እኔ በቃ ሌላው ነገር ይቅርብኝ ብያለሁ። ሁሉም ነገር ይለፈኝ ብያለሁ። እኔ የምፈልገው ልጄንና ልጄን ብቻ ነው። ልጄን አሳየኝ ብዬ በጣም ብዙ ጊዜ ለምኜዋለሁ። ቪዲዮ ላይም አይታችኋል። በጣም በቃ እንዴት ልበላችሁ ያለውበት ሁኔታ በጣም ልክ አይደለም። አሁን ከልጄ ተለይቼ ነው ያለው። ጡቴን በጣም እያመመኝ ነው። ስደውለት ስልክ አያነሳም። ቤተሰቦቹም ጋር ደውያለሁ፣ ስልክ አያነሱልኝም እነሱም እሱም ስልክ አያነሳም። ብቻ ቤት ውስጥ ያለውን ነገር ማየት ስለምፈልግ ቀጥታ ወደዛ ነው የሚሄደው። እንደምታዩት ደግሞ እዚህ ጋር ልጄ ላሳይሽ አልችልም፣ በቃ ልጄ ከኔ ጋር ብቻ ነው የምትኖረው፣ አንቺ ልታኖሪያት አትችይም እያለኝ ስለሆነ እዚህ ጋር እንደምታዩት ይሄ የክስ ወረቀት ነው። የክስ ወረቀቱን ሰጠዋለሁኝ። ክሱን በቃ እኔ ምንም ነገር አልፈልግም ከሱ ትዳሬንም አልፈልግም ያለው ራሱ ነው። እኔ የሚቻለውን ነገር ሁሉ አድርጌያለሁ ለትዳሬ። በቃ ሁሉ ነገር አልፈልግም ያለው እሱ ስለሆነ ልጄን ብቻ ነው የምፈልገው። ልጃችንን እንግዲህ ማሳደግ ያለብን አብረን ነው። ካልቻልን ደግሞ በቃ የሆነ ሰው ጋር መሆን አለበት። እሱ ጋር ደግሞ እንድትሆን አልፈልግም፣ እናት ጋር ነው መሆን ያለባት። ስለዚህ ይሄን የክስ ወረቀት እንግዲህ ሰጠዋለሁኝ፣ በዛውም ልጄን አያለሁኝ። እንግዲህ የሚፈጠረውን ነገር አብረን ነው የምናየው ሁሉንም ነገር። እንግዲህ ቤተሰቦች የኔና የናታን ቤት እዚህ ጋር አለና እዛ ደርሻለሁና ማለት ብዙ ሰው እንትን እየደወለ እየነገረኝ ነበረ። እንዴት ነው ምንድነው ተጣልታችሁ ነው እንዴ ምናምን እያሉ ማውራት ራሱ እየከበደኝ ነውና እያሉ ስለነበረ ብዙ ሴቶች ምናምን እዚህ እየመጡ ነው ምናምን ተብያለሁኝ። እንግዲህ ያለውን ነገር ሁሉንም ነገር አብረን ነው የምናየው። እዚህ ጋርም የክስ ወረቀት አለ፣ እሱን ሰጠዋለሁኝ። ሁሉንም ነገር ፊት ለፊት ነው ማሳያችሁ። ማነው አስወላችሁ አጣንኩ ምን ልትሰሪ መጣሽ? በኢየሱስ ምን ልትሰሪ መጣሽ? የተደወለልኝ ነገር ኦን እያረክልኝ ነው። ማን ያለው ውስጥ? ምን አገባሽ? ማን ነው ያለው ውስጥ? ይኸውልሽ ብሌን እዚህ ጋር ንግግር አልፈልግም። ማን ነው ያለው እኮ እዚህ ጋር ቆመሽ አሁን በመጀመሪያ ደረጃ ማን በር ከፈተልሽና ነው የገባሽው? ወይኔ በኢየሱስ በዚች ጊዜ ነገርኩሽ ብሌን ምንድነው የፈለግሽው ነው? ለምን መጣሽ? ተነጋግረናል። እኔና አንቺ ቤቴን የመጣሁት ክፈትልኝ ልግባ። ኦይ ነገርኩሽ። በቃ እዚህ ውስጥ መግባት አትችይም ዛሬ። ለምን ደግሞ መግባት ማልችል? በቃ መግባት ስለማትችይ። ሰው አለ ማለት ነው። ሰው አለ። ነገርኩሽ እኮ በቃ ወደዛውን ልግባበት። ኦይ እያልኩሽ ነው ብሌን። ጻብ ንግግር ምናምን አልፈልግም እኮ እኔም እየነገርኩሽ ነው። በጣም እየተናደድኩ ነው ናታን። እዚህ መግባት አትችይም ዛሬ። እገባለሁ። ለምን ደግሞ አልችለው? የመኝታ ቤት እኮ ነው አይደል? መኝታ ቤታችን እኮ ነው አይደል? ምንድን ነው የመኝታ ቤታችን? በቃ እኔና አንቺ እኮ ተለያይተናል እኮ። እኔና አንቺ ተለያይተናል። እሺ ተለያይተናል፣ ግን እንዴት አንተ በዚህ ጊዜ እንደዚህ ትቀየራለህ? በኢየሱስ ስም ማለት ትቀየራለህ ማለት ምንድን ነው የተቀየርኩት? ምን ሆነ ጭራሽ እንደዚህ አልበው እንዴ? ማለት ምን አልበው? ምን ሳረጋይሽ? ተደውሎ የተነገረኝ ነገር ሁሉ ልክ ነው ማለት ነው። ማን ነው ወሬ የሚያመጣው? ያ ሁሉ ሴት ጋጋታ። እስቲ ሊያቸው በእናትህ ሴቶቹን ክፈትልኝ፣ ሊያቸው
ብሌን ስነ ስርዓት ያዝ። በቃ እዚህ ሰው አበጥብጭ እየነገርኩሽ እየነገርኩሽ። አዎ በቃ ነገርኩሽ። ይኸውልሽ ብዙ ነገር አውርተናል እኔና አንቺ። በቃ እኔና አንቺ ብዙ ነገር አውርተናል። በቃ ድንገት ሳትደውይልኝ ምናምን መምጣት አትችይም እዚህ ቤት። እንደፈለኩኝ እዚህ ቤት መምጣት እችላለሁ። መደወል አይጠበቅብኝም ላንተ። ወይ አንተ ነገርኩሽ። በቃ የሆነ ሰዓት ስልክ ላይ ምናምን ያየሁት ነገር ልክ ሊሆን ነው ማለት ምንድነው? የስልክ ላይ ያየሽው ምንድነው ያየሽው? ክፈትልኝ እስኪ። ሊያት መጀመሪያ ልጅቷን ሊያት እስኪ ካወቅኳት ምናልባት እንኳን ኦይ ልጅቷን ሊያት ታዩ። በቃ ማን ሊያት ናታን አታናደኝ። ሊያት ነገርኩሽ ብሌን። ሊያት እያልኩ ነው። እሺ እዚህ ውስጥ ማንም የለም እያልኩሽ ነው ብሌን። እየነገርኩሽ ነው። ይኸው ዛሬ አትማች። ይኸው በጣም እንዳንጣላ ሊያት እያልኩ ነው። ናታን አታበሳጭኝ። እየተናደድኩ ነው በጣም። በቃ ማንም የለም እዚህ ውስጥ እኮ። ለምን ከፍቶ አታሳየኝም ታዲያ? በቃ እኮ ምን ፈልግሽ ነው የመጣሽ እኮ አንቺ? አዎ ማንም የለም። በቃ ውስጥ መግባት አትችይም ዛሬ። በቃ እየነገርኩሽ ነው። ሌላ ጊዜ ተመለሰሽ መምጣት ትችያለሽ። በቃ ከኔ ጋር ንግግርሽ ይጨርሰሻል። ከፍቼ እንደምገባ አሳይሃለሁ። ኦይ ነገርኩሽ። ለምን አትወጣም? ውስጥ ያለችው ለምን አትወጣም? ማንም የለም። በቃ እየነገርኩሽ ነው ብሌን። ማንም ከሌለ ለምንድን ነው የማልገባው? አንተ በትንሽ ጊዜ እንድትሆናለህ። በጣም ልክስክስ ነህ። በጣም እሰይ፣ በኢየሱስ ስም በጣም ልክስክስ ነህ። እሰይ እንኳን ሆንኩ ብሌን። እየነገርኩሽ ነው። በቃ ይኸውልሽ እየነገርኩሽ ነው። አታናደኝ። ክፈትልኝ በሩን እያልኩ ነው ያለው። ሌላ ሰዓት በፊት እዚህ ቤት ክፈትልኝ። ይሄ በር አይከፈትም። እከፍተዋለሁ። ክፈትልኝ እያልኩ ነው። ነገርኩሽ። በቃ እየነገርኩሽ። ወይኔ በሳምንት የሴት ሱስ እንኳን የሴት ሱስ ኖረብኝ። ነገርኩሽ። በቃ እኔና አንቺ የዛን ጊዜ ነው የጨረሰው። እኔና አንቺ የዛን ጊዜ ካንተ መውለድ የራሱ እንዲቆጨኝ እያደረክ ነው። አሁን ካንተ መውለድ የራሱ እንዲቆጨኝ እያደረክ ነው። ክፈትልኝና ሊያት ልጅቷን ክፈትልኝና ልጅቷን ሊያት እያልኩ ነው ያለሁት ብሌን። ክፈትልኝና ልጅቷን ከዚህ በኋላ ብትሰነዝሪ በጣም ነው መታሽ። በጣም ነው መመታሽ። ጭራሽ ነኝ። አዎ በጣም ነው መመታሽ እያልኩ። ወይኔ በጣም ነው መመታሽ። እኔ እዛ ራሴን ጥፋተኛ ነኝ ብዬ ራሴን እንደዛ አውቅሳለሁ። አንተ እዚህ ከማንም ሴት ጋር ትጋደማለህ አይደለ? እሰይ ተጋደምኩ። ነገርኩሽ። ይኸውልሽ እኔና አንቺ የዛን ጊዜ ጉዳያችንን ጨርሰናል። አሁንም ደግሞ ከሴት ጋር ተጋደምኩ ምናምን ማንም የለም ውስጥ። ለምን አታሳይኝም? ማንም ከሌለ ይሄ ልጅቷን አውቃታለሁ ውስጥ ያለችውን አይደለ? ነገርኩሽ። አታውቂያትም። በቃ አልከፍትም። ለምንድን ነው እሷ የማትወጣው? ለምን ትወጣለች? በቃ ነገርኩሽ። ማንም የለም እያልኩሽ ነው። ማንም ከሌለ ክፈትልኝ። ሊዮ ክፈትልኝ። ኦይ ነገርኩሽ። ይኸውልሽ የምትሆነው እንደዚህ ነገርኩሽ። ይኸው እዚህ ጎረቤት ምናምን አንበጥብጥ። ነገርኩሽ። ጎረቤቶችም አወቁ እኮ በቀን 10 ሴት 15 ሴት እያመጣ እዚህ ነገርኩሽ። እኔ ከአር በኢየሱስ ስም አትንካኝ ሁላ። እሺ እኮ በቃ አንቺም አትንኪኝ። በቃ ምቶች ከሆነ ውጪ። አልወጣም። ክፈትልኝና ልግባ እያልኩ ነው ያለሁት። እሺ ማን እንደሆነች ማየት ፈልጋለሁ። እኔ ጉዴ ነገርኩሽ። ዛሬ ትልቅ ጸብ እንዳይነሳ ናታን እዚህ ጋር። እሺ በቃ ነገርኩሽ። ዛሬ በቃ እየነገርኩሽ ነው። የመጣሽበት ሰዓት ሳትነግሪኝ ምን ሳትይ መምጣት አልነበረብሽም። ሳትነግሪኝ ምን ሳትይ መምጣት አልነበረብሽም። በቃ እኔ ካንቺ ጋር እንደፈለኩ መምጣት እችላለሁ እዚህ። እሺ ይሄንን ቤትማ እኮ አፈረስ ነው። በቃ ፈረሰ። እኔና አንቺ አንተማ ትዳር ፈርሶ ደስ ብሎማ በቀን 10 15 ሴት እያመጣ እዚህ እሽኮለሌ እያልክ ነው አይደል? በቃ ምንም እሽኮለሌም የለው ምንም የለው። ነገርኩሽ። በቃ ከዚህ በኋላ እኔና አንቺ በጣም ልክስክስ ነህ። በጣም ልክስክስ በጣም ይኸውልሽ ብሌን፣ በመጀመሪያ ደረጃ የኔና አንቺ ነገር አሁን አይደለም ያበቃ። አልፈልግም። በቃ ነገርኩሽ። በቃ እኮ ነገርኩሽ። ይኸውልሽ እየነገርኩሽ ነው። እዛ ወሬ የሚያወሩልሽም ሰዎች ምንም ናታን ከዚህ ጋር የታየ ነገር ነው እየተወራልኝ ያለው። እሺ የታየ ጎረቤቶች ናቸው እያወሩኛል። ምን ብለው ነው የሚያወሩልሽ? ሴት እየተንጋጋ ነው ያለው። እዚህ ውስጥ ሴት አለ እንኳን ኖረ እዚህ ውስጥ ሴት ኖረ አልኖረ አንቺ አያገባሽም እያልኩሽ ነው። በቃ ነገርኩሽ። ከህይወቴ ውጪ በሳምንት ልዩነት ሆነ በአንድ ቀን ልዩነት ሆነ ከህይወቴ ውጪ አንተ የሴት ሱሰኛ ነህ ሲጀመር። ኦይ ነገርኩሽ ብሌን። ይኸውልሽ ያለ ስሜ ስም አትስጪ። ያለ ስሜ ስም አይደለም ይሄው ስም እኮ ይሄው ውስጥ ያለችው አልናት። ነገርኩሽ ብሌን፣ በጣም እንዳንጣላው። በቃ በጣም እንዳንጣላ እየነገርኩሽ ነው። ሌላ ችግር ውስጥ እንዳንገባ። ወይኔ ለምን አትከፍትልኝም? አልከፍትም። እኔ ልጅቷን አውቃታለሁ አይደል? ኦይ ልጅቷን አውቃታለሁ። ማንም የለም ውስጥ። በቃ ማንም የለም። ጓደኞቼ ጋር ነኝ እራት ልብላ ምናምን ስትል የነበረው እንደዚህ ለመሆን እንደዚህ ሴት ለማንጋጋት እሳንካ ነገርኩሽ። በቃ ከኔ ጋር መቀጠል ትፈልጊያለሽ? አልፈልግም። በቃ ካልፈለግሽ ታዲያ ምን አንገበገበ? እፈልጋለሁ። ልጅቷን ማየት እፈልጋለሁ። ልጅቷን ማየት አትችይም። በቃ ነገርኩሽ። ማንም የለም ውስጥ እያልኩሽ ነው። እሺ ልቀቀኝ፣ አትንካኝ። በዚህ በቆሻሻ አትንካኝ። እሺ እዛው ልክስክስነትን እዛው ልክስክስነትን ነገርኩሽ። ከዚህ በኋላ ብትሰነዝሪብኝ እሰነዝራለሁ። ገና ሰነዝርባለሁ። ገና ስነ ስርዓት። እሺ
በጣም ልክስክስ ሴሰኛ ነው። ሴሰኛ በጣም ሴሰኛ በቁምጣ ሆነ እንደዚህ አልቦ በቃ ነገርኩሽ። በቃ ብሌ እዚህ ጋር አሁን ተረጋግተን ነው ነገርኩሽ። በቃ ይኸውልሽ አሁን የመጣሽበት ታይም ትክክለኛ ሰዓት አይደለም። የመጣሽበት ሰዓት ሴሰኝነት እየሰራህ ነው። ትክክለኛ ሰዓት ያልመጣው ሴሰኝነት አትበይ። ነገርኩሽ ሴሰኝነት ምን እንድትዝ እንዳለኝ ታውቃለህ? ድሮ ሲነግሩኝ የነበረው ስላንተ አሁን ነው ባይኔ እየታየኝ ያለው። የኔ ማንነትን በደንብ ጣቅሽ ታውቂዋለሽ። እንኳን ሴት ለሴት ልቀያየር አይደለም ምንም ቀያየርካቸው፣ በደንብ ቀያየርካቸው። አሁንም እዚህ በጣም በሚወራልሽ ወሬ ዝም ብለሽ አትመኝ እያልሽ ነው። ትክክለኛ ነገር ነው። እያየሁት ነው ማለት በቃ አሁን መግባት አልችልም። በቃ ወይኔ ብሌን በቃ ነገርኩሽ። ወይኔ ያማታል እንዴ አንቺ በጣም ነውረኛ በጣም ማለት ነው። ቢገባ ማለት ነው በጣም ነውረኛ በጣም ማለት በቃ ነገርኩሽ። ነውረኛም ሆንኩ አንተ አሁን እኮ ነው በቅርብ እኮ ነው የወለድከው። እና ታዲያ አሁን እኮ ነው እኮ እሺ ምን አደረኩ ታዲያ? ሁሉ ጎረቤት እንደዚህ እስኪነጋገር ድረስ እንዴ ምን አደረኩ ታዲያ? ጎረቤቶችሽ ለራስሽ ነው የሚጠቅሙሽ። ነገርኩሽ። አንተና አትክፈት በእናትህ ክፍታ ስታስጠላ እንዳሰነዝሪ እያልኩሽ ነው። በጣም ደጋግሜ እየነገርኩሽ ነው። በጣም ነው የምታስጠላው። ስታስጠላ እኮ በቃ ካስጠላውሽ ውጪ ክፈት። ኦይ ነገርኩሽ አልከፍትም። እዚህ ጋር ያለችው ሴት አውቃታለሁ በእርግጠኝነት። በቃ ይኸውልሽ እዚህ ውስጥ ደግሞ ማንም ሴት የለም እያልኩሽ ነው እኔ። በቃ ነገርኩሽ። ሴሰኝነት ተገልጦ ማለት አንተ ነህ። እሺ በቃ ሴሰኝነት ተገልጦ ይሁን ከሴት መቀየር ይሁን ምን ይሁን የኔና አንቺ ትዳር አብቅቷል። እዚህ ጋር መተሽ ሌላ ወቀባ ማውቃቱ እኮ አይደለም የሚገርምኝ። ማውቃቱ እኮ አይደለም የሚገርምኝ። እንደዚህ በሳምንት እንደዚህ በሽተኛ መሆን ነው የሚገርምኝ። ምንድነው በሽተኛው? አረ በሽተኛ ስንበል ብሌና ትንዝር እያልሽ ነው። በጣም እየሰነዘርሽብኝ ነው። በጣም እየሰነዘርሽ በሰንዘሪ ነው እንደሚገርም እየነገርኩሽ ነው። ገና በሰንዘሪ ነው እንደሚገርም ልመታሽ ነው ብሌ። ገና እዚህ ጋር በህግ ራሱ ትጠየቃለህ። በህግ የምትጠይቂ ስለማማ በህግ ትጠየቃለህ። ምንም ይሄ የክስ ወረቀቶች በደንብ እየው። እሺ ነገርኩሽ ብሌ። ምን ነገርኩሽ? ምናምን አትበል። ይኸው በደንብ እሺ። ወደዚህ ሂጂ አትንኪኝ። ወይኔ ማማ ካንተ በመወለዷ በጣም ማፍረው በጣም ማለት ነው። በልጄ እንዳትመጪ አሁን በጣም እንጣላ። በልጄ እንዳትመጪ እየነገርኩሽ ነው ብሌ እኮ። ወደዛ ሂጂ፣ ለቂኝ ወደዛ። በቃ ውጪ እያልኩሽ ነው። ከቤቴ ውጪ እያልኩሽ ነው። በደንብ ክስ ነው። እሺ ክስህን በደንብ እኮ እሺ። ዞር በይ ላንብበው። ወይኔ ብሌን እንዳንተ አይነት ልክስክስ ሰው ጋር የነበርኩት ራሴን አዋርጄ አሁን ከሰሽ ልጅሽን ለመቀበል ነገርኩሽ እኮ ባለፈው ነግሬሻለሁ ብሌን። ባለፈው ነግሬሻለሁ። እዛው አንቺ ያዩ ነገርኩሽ። ይኸውልሽ ብሌን ነገርኩሽ። ከዚህ በፊት ነግሬሻለሁ ስለ ልጅሽ ጉዳይ አልኩሽ። ልጅቷ ማን ጋር ታድጋለች የሚለውን ነገር እኔ ነኝ የምወስነው። እሱን አሳይሻለሁ። አንተማ እዚህ ጋር በእንጀራ እናት በማንም ሴት አታድግም። እሺ ልጄ፣ ኦይ ነገርኩሽ፣ በማንም ሴት አታድግም። ይኸውልሽ በማታውቂ ነገር አፍሽን አትክፈቺ እኮ። ይዘሽ ሂጂ እያልኩሽ ነው። በቃ ይዘሽ ሂጂ። ይሄን ክስ ወረቀት ይዘሽ ሂጂ። ምንም መያዝ አይጠበቅብኝም። አንተ ጋር ነው ክስ ያለው። አንተ ጋር ነው ክስ የመሰረተ። እየነገርኩሽ አዳምጠኝ። እኔ ካንተ ጋር ትዳሬ ልቀጥል ምናምን አይደለም። እሺ የመጣሁት እኮ እንድቀደው እንዳታረጊ። አንተ ሴሰኝነት እዚህ ጋር በጣም ነው የሚያስጠላው። በቃ እሰይ ያስጠላል። ስለዚህ ነገርኩሽ፣ ግን ልጄን እፈልጋለሁ። ልጄ አትበይ። ነገርኩሽ፣ ልጄ እንዳትዪ አልኩሽ። ልጄ እንዳትዪ። ልጅቱ የኔም ያንቺም ልጅ ነች አይደለ? ያንተ ልጅ አይደለች ማለት ከሌላ ነው እንዲወለድሽ። ያንተ አይነት አባት እንዲኖር አልፈልግም። ከሌላ በወለድ ትሻለኝ ነበር ብሌን። አፍሽን አትክፈቺ። አንተ አይነት አባት እንዲኖር አልፈልግም። አፍሽን አትክፈቺ። ይኸውልሽ የሚያተረማምስ አባት የላትም። ኦይ ሳተረማምስ አላየሽኝም? ይሄ ምድረ ወሬኛ አሮጊት ጎረቤት ባወራልሽ ነው። ኦይ ነገርኩሽ። በቃ አሁንም እንደዚህ ሆነ አየሁኝ። ሸራቁትን ሆነ እንደዚህ ሆነ በቦክሰር ምናምን ሆነ አልቦህ ምናምን። እሰይ ነገርኩሽ። ግን እዚህ ጋር ያለችውን ሴት በምንም አውቃታለሁ። ደግሞ እሳያወቅሻት አያገባሽም እኮ በቃ ከኔ ጋር እኮ ያለሽን ህይወት እኮ ጨርሰሻል። አያገባሽም። እኔ አያገባኝም። ከዚህ በኋላ እሷ እዛ አንተ ጋር ለምትሆነው በቃ ትጨነቅበት። እኔ አያገባኝም። በቃ ይሄን የክስ ወረቀት ይዘሽ ሂጂ ወደዛ። ስታስጠላ በቃ ከዚህ በኋላ ስለ ልጅ እንዳታወሪ። ስለ ልጅ በጣም ነው የማወራው። በቃ ስለ እኔ ልጅ እንዳታወሪ ነው። ስለ ልጅ ትላለች እንዴ? ነገርኩሽ። ልጅህን እዛው ትፈልጋለህ። አሁን ክስህን ይሄ አንተ ጋር ይሄን ይዘሽ ሂጂ እያልኩሽ። ይኸውልህ አዳምጠኝ። አንተ ጋር ነው ክሱ የሚሆነው። ጠብቅ። ይኸውልሽ ነገር ጠብቅ። ይሄን የክስ ወረቀት እዛ ይዘሽ ገደል መግባት ትችላለሽ።